ትግራይ ውስጥ የለም፣ ኦሮሚያ ውስጥ የለም፣ ሌላ ቦታም የለም። እንዴት አማራ ክልል ብቻ ልዩ ዞን ይባላል? ቀደሙንም ወሎ ክልል በአፋቸው አውጥቶ ወሎ ክልል ማለት አቃታቸው እንጂ ያውቃሉ ማለት ነው። አሁን ሰልፍ ወጥቶ ልዩ ዞን የለም። ቴንኪው ወላሂ ቴንኪው ቬሪ ቬሪ ቴንኪው። ልዩ ዞን እኛ መንፈልገው ወሎ ተወላጅ ሁሉ ልዩ ዞንን አይፈልግም። ልዩ ዞን የለም የለም። እኔም ከእናንተ ጋር ነኝ። ልዩ ዞን የለም። ወሎ ክልል ግን አለ። እችንም ጨምሩበት እሺ አባቶቻችን። ቴንኪው ለምስክርነት። ይሄ ቪዲዮ ይቀመጣል። ልዩ ዞን የለም። ቅድሙንም እኮ እናንተ ናችሁ ጦጣላ ልዩ ዞን ያላችሁት እንጂ ልዩ ዞን የሚባል ነገር የለም። የወሎ ኦሮሞ ራሱን ያወቀና ራሱን ያላወቀ የጠፉ በጎች አሉ። አዎ አሉ፣ ይመጣሉ። አሁን ሰይዶ ረባቦ ምናምን አራዳ ነው ያውቃል። አሁን አንዷ በቀደም እኔ የወሎ አማራ ነኝ። የወሎ አማራ የሚባል ነገር የለም። ቢሳደቡም እንዳሰድቧቸው፣ ወሎዬ የሚሉትን እንዳሰድቧቸው። ለምን የጠፉ በጎች እንደተባለው እነሱ የጠፉ በጎች ናቸው። አሁን አንዷ በቀደም መታ እኔ የወሎ አማራ ኮፕሊንጎች የወሎ አማራ ነኝ አለች። ከዛ ስምሽን ንገሪኝ አልኳት። ጦይባ አለች። እሺ። ሰይድ አለች። እሺ። መሐመድ አለች። እሺ። አበጋዛ አለች። አበጋዝ አባ ጋዚ በኦሮምኛ ማለት ነው። አባ ጋዚ ይባላል። ወስዶ ጨፍልቆ አላህ ይጨፈልቃቸው አበጋዝ አደረጉት። ኖ አባ ጋዝ አባ ጋዚ ማለት የነዳጅ አባት ማለት ነው። እዚህ ጋር ማለት ነው። አበጋዝ ስትለኝ ስቶፕ አልኳት። በአራት አባትሽ ኦሮሞ ነሽ አልኳት። እንዴት አለችኝ። በውስጥ መጣ ሙባረክ እውነትም እኮ አበጋዝ የሚባል ጋላ ይላሉ እኮ እነሱ ራሱ አለችኝ። አዎ አልኳት። ስማችሁን ኑና አሁን ሰይዶ ረባቦ ምንድን ነው መሐመድ እብራሂም ጣይብ አብዱራህማን እያለ የት ገባ ታውቃላችሁ? ታምናላችሁ? አሁን ታምናላችሁ? ኢረና አላለም አላለኝም። አምስተኛ አባቱ ኢረና አለ። አምስተኛ ላይ ኢረና ማለት የኦሮሞ ስም ነው። የወሎ መሬት ደግሞ እዛው ከሚሴ ሰንበቴ ምናምን ብሎ በእንትን ታኩ እንደሰፈሩት አይደለም። የወሎ መሬት እስከ ጎንደር፣ ከዚህ በኩል እስከ ባህር ዳር፣ ከዚህ በኩል እስከ መተማ፣ ከዚህ በኩል እስከ ሸዋ፣ ከሸዋ አልፎ ኦሮሚያ ክልል አያችሁ። ድሮ የሰፈሩ አማርኛ ተናጋሪዎች አሉ። እየበዙ ያን ክልል ወርሶት ነው እንጂ አማራ ክልል የሁለት ብሔር አገር ነው። አንደኛው የወሎ ኦሮሞ ግማሹ ማለት ነው። ግማሹ ከትግራይ የተጠለፈ መሬት ነው። ሶስተኛው ደግሞ ማን ናቸው? እነዚህ ሁሌ የሚቀጠቀጠው እዛ ውስጥ በጉልበት አማራ ነህ እያሉ እየገረፉት ቅማንት ወይኔ ቅማንት ምስኪን ወላሂ ወቢላሂ ቅማንት አለሁላችሁ። ቅማንት ወንድሞቼ ነበርተነስ ሙት ቅማንት ዋንስ አጃብሲሱ ቅማንትን ኩንን ዘመነ ዱሪ ወራ አያንቱት የቹudha ayyaantuudhaan bulanii warra ayyaana turanii dhugaa dubbachuudhaaf warra muudan bulu seena isaanii keessatti jechuudha. Warra aadaa Oromoo kana fakkaatu qabu dhugaa rabbii. Poletikenya. Ero አመሰግናለሁ አለ። ሳምንት ሲቆይ ማለት ነው። ሽባታም ጥንባታም የጠነባ ግም ዋንስ አጃብሲሱ ሙቤ ዋንስ አጃብሲሱ ባለውለታዬ ነው። ቄሮ ምናምን ነው። ቄሮ ጀግና ነው ያለችው ቪዲዮ አመጣለሁ ነገ ፈልጌ ያላችሁ ሼር አድርጉልኝ። ሳምንት አልደረሰም። ቄሮ ሌባ ነው ማለት ራሱን አልኳቸው።
አባቱ ስትጠጣ አትናገር፣ ጥሩ አይደለም። ሎምቦች ልክህን ፎቶ ጀላ ቪዲዮ አራብሳ አየዱ በዳ በሮዋን ሲያጃብሲሱ ነሚcha kana bari ቦታ dhoowwatanii bar ጽልፈኛን naannoo Amaaraa keessa hojjetu kunneen dhoowwatanii jiran ቦታ waan isin ajaa'ibsiisu ቦታ dhabee jira. አከስታናኒ ኦፊተን ቀበካ ኦፊት ቀበን ጀረት ሙቀጃብስ አሁን ፋኖ የሚባለው ለአማራ ታጋዮች አሁን ለምሳሌ ይሄ ሰውዬ ማለት ነው እድሜውን ሙሉ ለአማራ ነው የምታገለው ብሎ የሚመጣ መንግስትም ያስረዋል። እድሜ ልኩ ለምሳሌ 40 ዓመት ከሆነ እመኑ 35 ዓመት ነው እድሜውን ያሳለፈው። 30 ዓመት ማለት ነው ቢያንስ እድሜውን በሙሉ ህፃን እያለ እንጂ ከ10 ዓመት ጀምሮ መታሰር ጀመረ ለአማራ ማለት ነው። ለሱ ቦታ ያልሰጠ ድርጅት የሽፍታና የሌባ አደረጃጀት አሁን ለማን ይሆናል? እስኪ ለማን ይሆናል? ለዚህ ምስኪን ያልሆነ ማለት ነው። ወይኔ ጸጉሩን ተላጨ እንደ ጎርጎና ቪዲዮ ዘመኔ ካሴ ሰንሲር ገጀት ከዘን ሲርጋ ዘመኔ ካሴ ቪዲዮ ነው ወራቤ መግለጫ እንግን መቃሳ ከሳም ቢሰ ጉቱማን ጉቱት እንከሰን ጅሩ ይሰዲ ሲወርስ ጅንጁልን ከሰን ጅሩ ወላሂ አደዳራን በቃ ተው አታልቅሰው ሙባረክ አታልቅስ። እስክንድሬ ፋኖ ስብስብ ማለት እኮ ሽፍቶች ልክ የመንግስት አጋዚ የሚባለው ወታደር አልወደውም። አጋዚ የሚባለው ወታደር ከየት እንደመጣ አይታወቅም። ልክ እንደዛ ነው ፋኖ ማለት ነው። ከየት እንደመጣ ከየት እንደተሰበሰበ አይታወቅም። አሁን ደግሞ ምን ማለት ጀመረ? ጄኔራል የሚባለው ሌባ ማለት ነው። ጉራጌን ከኢትዮጵያ ብሔረሰቦች ጋር አታነካካ አንተ ሽንታም ማለት ነው። ጉራጌ ማለት ራሱን የቻለ ብሔር ሰርቶ አደር መርካቶን ተቆጣጥሮ ፍንፍኔ ውስጥ ማለት ነው ስራ እንደፈለክ ተብሎ ዋና ቦታ ተሰጥቶት እየሰራ ያለ ድርጅት ነው። ያን ምስኪን ህብረተሰብ ለመጠቀም እያደረጋችሁ ያላችሁት አይሆንም። የጉራጌ ተወላጅ ካላችሁ ነው እናግቡና ምን አሉ? ጉራጌ ለፋኖ ቀኝ እጁን አሉ። እውነት ነው። ጉራጌ ካላችሁ ነው አንከራ ባንከራ ኦኬ ጉራጌ 7 ቁጥር ጻፍና ግባ። እውነትም እናንተ ቆይ ራሳችሁ ምትችላችሁ ምኖሩ ብሔር ናችሁ ወይስ ተለጣፊ ናችሁ? ሙቤ ጉራጌ መታቀጥ ይብሰኒ ራያ ወላ ሲቲ ማደገ هذا ما يقدر اسكر شربه ايه الرجال انت كنا هذا ጉራጌ መታራገድ هذا ما يقير قدر ما في قدر ይብሰኒ እያቱ ረንጀቹ ግንቦቴ ጀደኒ አረብሳቱ ረንጀቹ ለማካ فروز واحد هذا ودي هو ثلاجه هذا ብራኑ ነጋቴ داخلهم كلهم داخلهم ثلاجه ከራቱ በደው ማካ ብራኑ ነጋቴ አረብሳቱ ጉራጌ የኛ ነው። ጉራጌ የኛ ነው። ጉራጌ የኛ ነው። የእናትህን እምስ ሪፖርተር አንተ ውሻ ውጣ ከዚህ ውጣ፣ ጭገራ ውጣ። ልክልክን እየነገርኩ ነው ማውጣ። ጉራጌዎች ነው። እስኪ ጉራጌ የስራ ሰው ነው። አሚር አወል ፖለቲካ እና ግባ። እሱን ሸንቼዋለሁ። እስኪ ኑ ግቡ። ጉራጌዎች አላችሁ ወይ? ጉራጌ እፈልጋለሁ። ጉራጌ እውነትም የፋኖ ቀኝ እጁ ነን ካሉ ገብቶ የማንም ሽንጣም እየገባ ጉራጌ ነኝ ማለት አይችልም። ላላ ወሬ ሰባት በረዝኩን ግንቦት የደኒ አረብሳ ጅራን ግንቦት ሰባት የቹ ጉራጌ እንገልጭ ወረ ቶርባ እንገልጭ ወረ ለኮስ ቶርባ ጉራጌ ነው ገቡ። ጉራጌ ስራ ልምዳቸው ለወሬም ጊዜ የላቸው እያለ እየሰማን ነው ያደግነው። አይ ጉራጌ ስራ ልምዳቸው የፋኖ ቀኝ እጅ ናቸው ከተባለም ንገሩ፣ ማወቅ ፈልጋለሁ። ፋኖ ሰይፉ ከጀሩ ከነገልጭ ሰይፉ ከጀሩ ከነ ወረ ለኮስ ጉንቦቴ ወረ ጅሩ ወረ ቶርባ እንገልጭን ወረ ቶርባ ኩኒ ጉራጌ ምንጭ ነስቲ ክሬዚ ነጊ ቢያትብሪ እናቴ ፋኖ ከነመፈጠሩ አናውቀውም።